የምታዩ የፈሳሽ አይነት ስለሰውነትሽና በሜንስትራል ሳይክልሽ ውስጥ የቱ ጋር እንዳለሽ ሁሉ ነገር ሊነግርሽ ይችላል። የመጀመሪያው ልክ ፔሪድ አይተሽ እንደጨረሽ ከ1 እስከ 3 ቀን ያለው ቀን ነው። እሱ early follicular phase እንለዋለን። በዚህ ጊዜ ብዙ ሴቶች ፈሳሽ አያዩም፣ ግን ብታይ ከሆነ ትንሽዬ ነው የሚሆነው። በዛ ላይ ደግሞ ይሄ ፒንክ ከለር ወይም ቀይ የቀላቀለ ነገር ነው የሚሆነው የፔሪዱ ገና ደም ስላለ። ከዛ በኋላ ደግሞ ፔስት ነው የሚመስለው፣ ይሄ ክሬም ነገር ነው የሚመስለው ማለት ነው። የዚህ ጊዜ ሰውነትሽ ለእርግዝና ምንም አይነት ቻንስ የለሽም ብሎ እየነገረሽ። ቀጣይ ፌዝ ደግሞ የመጨረሻ የፔሪድሽ ቀን 4 እስከ 8 ቀን በኋላ የሚመጣው ነው። ይህ ፎሊኩላር ፌዝ እንለዋለን። እንቁላልሽን ከማዘጋጀትሽ በፊት የሚመጣው ፌዝ ነው። በዚህ ጊዜ ፈሳሽ በጣም ብዙ ይሆናል እና ነጭ ይሆናል። ሎሽን አይነት ቴክስቸር ነው የሚኖረው ማለት ነው። የዚህ ጊዜ ነው ብዙ ሴቶች መጨነቅ የሚጀምሩት፣ የሆነ የማስጠላት ስሜት የሚሰማው። ቀጣይ ፌዙ ኦቪሌሽን ፌዝ የሚባለው ነው። የኦቪሌሽን ፌዝ የመጨረሻ ፔሪድሽን ካየሽ ከ9 እስከ 10 ቀን የሚቆይ ነው። የዛን ጊዜ እንቁላልሽን እያዘጋጀሽ ነሻለሽ እና በዚህ ጊዜ ፈሳሹ ምን አይነት ነው የሚሆነው? የእንቁላል ነጭ ፓርቱ አለ አይደል? አስኳሉ ሳይሆን ነጭ ፓርቱ የሆነ ውሃ ነገር ነው የሚለው። እዚህ ግልግ ማለት ነገር አለው፣ እንደ ተልባ ምዝዝ ማለት ነገር አለው ማለት ነው። በዚህ ጊዜ ሰውነትሽ ለእርግዝና ተዘጋጅቻለሁ፣ አሁን ግንኙነት ካደረግሽ የማርገዝ ከፍተኛ ቻንስ አለሽ ብሎ እየነገረሽ በኋላ ፖስት ኦቪሌሽን ትገቢያለሽ ወይም ሉቲያል ፌዝ የምንለው። ይህ ሉቲያል ፌዝ የሚባለው ሁሉ ሆርሞኖችሽ ምኖችሽ ዲክሪዝ የሚያደርጉበት ጊዜ ነው። የዚህን ጊዜ ኦቪሌሽን ቆሟል። ከዛ በኋላ ፈሳሽሽ እየቀነሰ ነው የሚመጣው። ነጭ ነገር ይሆናል ግን በመጠኑ እየቀነሰ ነው። መጨረሻው ሌት ሉቲያል ፌዝ የሚባለው ነው። ይህ ፌዝ ምንድን ነው? ቀጣዩ ፔሪድሽ ሊመጣ 3 እስከ 5 ቀን ቀርቶታል ማለት ነው እና በዛ ፌዝ ውስጥ የሚወጣ ፈሳሽ እንደ ቡላ ነገር የተያያዘ ውሃ ከለር የሆነ እንዲህ ያዝ አድርጎ ፍርፍር የሚመስል ነገር ነው ማለት ነው። ሉቲያል ፌዝ ወይም ከኦቪሌሽን በኋላ ያለው ፌዝ በሙሉ ማለት ነው። አንድ ሴት ለእርግዝና ያላት ቻንስ በጣም ሎ ነው፣ ግን ብዙም እንድትዳፈር የማይመከርበት ቦታ ነው። ስለዚህ እርግዝና ፕላን ከሌለሽ በስተቀር ሴክስ የምታደርጊ ከሆነ ፕሮቴክሽን ተጠቅመሽ እንድታደርጊ ማለት ነው። ፈሳሽሽ በጣም ነጭና ቢጫ ከሆነና ብዙ ጊዜ ደግሞ የአይብ አይነት መልክ ቢኖረው፣ ሁለተኛ ደግሞ በጣም የሚያስጠላ አይነት ሽታ ካለው፣ ሶስተኛ ደግሞ ማሳከክ፣ ማቃጠል እና ማህፀንሽ አካባቢ የህመም ስሜት እየተሰማሽ ከሆነ ወዲያው ወደ ዶክተርሽ የምትሄጂበት ጊዜ ነው። 1 ወር እስኪያልቅ ድረስ አንድ ሴት ትንሽ ፈሳሽ የምታይበት ጊዜ አለ፣ በጣም ብዙ ፈሳሽ የምታይበት ጊዜ አለ እና ብዙ ጊዜ ሴቶች ደግሞ ብዙ ፈሳሽ ሲፈሰን ጭንቅ ይለናል ማለት ነው እና ብዙ ነገሮች እናደርጋለን። በተለይ ደግሞ በሳሙና መታጠብ ማዘውተር ይጀመራል። እንደዚህ አይነት ነገሮች ትክክል አይደሉም። በየቀኑ ታጠቡ፣ ግን በውሃ ብቻ መታጠባችሁን እርግጠኛ ሁኑ። ገላችሁ ስትታጠቡ ማለት ብዙ ጊዜ በሳሙና ትታጠባላችሁ፣ ግን እዛ አካባቢ የምትጠቀሙት ሳሙና የተለየ መሆንና ሽታ የሌለው አይነት ሳሙና መሆን አለበት። ሁለተኛ ደግሞ ብዙ ሰዎች ፓንቲ ላይነርስ የሚባል ነገር ይጠቀማሉ። የሚጠቀሙት ፓንቲ ላይነርስ ስታ እንደሌለው እና ፒኤቻቸው ደግሞ ኖርማል እንደሆነ ማረጋገጥ መቻል አለባችሁ። ሶስተኛ ደግሞ ብዙ ጊዜ እዛ አካባቢ ያለ ፈሳሽ ሽታ እንዲኖረውና እንዲበዛ የሚያደርገው ጥብቅ ያለ ነገር ስናደርግ የሚያጠብቅ ታይትና የማያጠብቅ ፓንት ባታደርጉ ጥሩ ነው። አራተኛ ደግሞ ብዙ ጊዜ ማታ ማታ ከታጠባችሁ በኋላ ፒጃማ ብቻ ብታደርጉና ፓንት ባታደርጉ ሌሊቱን ብሪድ እያደረጋችሁ ንፋስ እየነካው ቢቆይ ጥሩ ነው ማለት ነው። አምስተኛ ደግሞ ማንኛውም አይነት ብልታችሁ ሊነካ የሚገባ ነገር ኮተን መሆን አለበት፣ 100% ኮተን። እዛ አካባቢ ያለው ድራይ አይነት ስሜት እንዲሰማት የምትፈልግ ሴት አንድ ቲፕ ልንገርሽ። ከፋርማሲ ዲስቲልድ ዋተር ተብሎ የሚሸጣለ እሱን ትገዛላችሁ። ከዛ በኋላ አፕል ሳይደር ቪኔጋር እዛ አካባቢ ያለ ፒኤቹን ባላንስ እንዲያደርግ ያደርጋል። ስለዚህ ዲስቲልድ ዋተር እና አፕል ሳይደር ቪኔጋር ቀላቅለሽ ከዛ በኋላ ቲትሪ ኦይል የሚላለን። ቲትሪ ኦይል የሚባለው ብዙ ጊዜ አንታይ ፈንጋል ወይም ፈንገስን የማከም አይነት ባህሪ ስላለው እዛ አካባቢ ማንኛውም አይነት ኢንፌክሽን ካለ እሱን የማጠን ነገር አለ። እሱን ጠብ አድርጋችሁ የሆነች ስፕሬይ ቦትል ሜቢ ለሳኒታይዘር የምንጠቀመው ስፕሬይ ቦትል እንትን አድርጋችሁ ከዛ የምትታጠቡበት አይደለም፣ ሽታ ነገር ሲፈጠር ወይም ፈሳሻችሁ በጣም ከፍ ሲል እዛ አካባቢ ስፕሬይ ታደርጉና በሶፍት ወይም በሆነ ነገር ዳብ ድራይ ስታደርጉት ድራይ የሆነና ሽታ የሚያመጣውን ነገር ዲክሪዝ ያደርግላችሁ። ማንኛውም አይነት ልትጠይቁኝ የፈለጋችሁት ነገር ካለ ኮመንት ላይ ጻፉልኝ። ፎሎ ማድረግ እንዳይረሳ። ባይ ባይ።